ልጆች አፍንጫቸው በሚታፈንበት ሰዓት ምን ማድረግ እንችላለን? ሰላም ጤና ይስጥልኝ። ዶክተር ስንበት ብዙአየሁ እናት ህክምና ስፔሻሊስት ሐኪም። በተለያዩ ምክንያቶች አፍንጫቸው መታፈን ሊያጋጥማቸው ይችላል። ከነዚህም ውስጥ ጉንፋን በሚይዛቸው ሰዓት አሁን የጉንፋን ሲዝን ነው እና ብዙ ጊዜ ተደጋጋሚ አፍንጫ መታፈን አጋጥሟቸው ወደ ህክምና የሚመጡ ህፃናቶችን አይተናል። ተጨማሪም ደግሞ አለርጂ ሊሆን ይችላል ወይ በቅዝቃዜ ሰዓት መታፈን ሊኖር ይችላል ማለት ነው። ብዙ ጊዜ ደግሞ በተለይ ጨቅላ ህፃናት ላይ ብዙ ጊዜ ለመተንፈስ አፍንጫቸውን ብቻ ስለሆነ የሚጠቀሙት ትንሽ ነገር ከዘጋው ለመጥባት ለመተንፈስ ሊቸገሩ ይችላሉ እና መነጫነጭ በጣም ኮምፎርታብል አለመሆን ሊኖራቸው ይችላል። ይሄ በሚሆን ሰዓት ማድረግ እንችላለን የሚለውን እናወራለን። ይህንን በቤት ውስጥ ማድረግ የምንችላቸው ነገሮች አፍንጫቸውን በሳላይን ድሮፕ ክሊን ማድረግ፣ ይህም ውሃና ጨው በመቀላቀል አፍንጫቸው ላይ ጠብ በማድረግ አስነጥሰው እንዲያወጡት ማድረግ እንችላለን። ወይም ደግሞ ጫን በማድረግ አፍንጫቸውን እንዲያወጡት ማድረግ እንችላለን። በተጨማሪም ደግሞ ፋርማሲ ውስጥ መግዛት የምንችላቸው ሰክሽን የናዛል ሰክሽኖች አሉ። እነሱን በመጠቀም አፍንጫ ውስጥ ያለውን ያፈናቸውን ነገር ማውጣት እንችላለን ማለት ነው። ይህንን ግን በጣም በተደጋጋሚ መጠቀምም አይመከርም። የአፍንጫን ወዮቹን የማበጥ እክል ሊያጋጥመን ስለሚችል ማለት ነው። ሌላም ደግሞ በተጨማሪ ደረታቸው አፍንጫቸው መታፈን በሚኖረው ሰዓት ልጆች ቤት ውስጥ ደረታቸውን ጀርባቸውን ማሳጅ በማድረግ ወደ ላይ ከፍ አድርገን ማስተኛት፣ ውሃ ስቲም ማድረግ፣ ቤቱን በውሃ ማጠን ወይ ደግሞ የሻወር ውሃ ስቲም መጠቀም፣ ሞቅ ባለ ውሃ ማጠብ እንችላለን። ፎጣም ሞቅ ባለ ውሃ አድርገን ወደ አፍንጫቸው በማቅረብ መታፈን መቀነስ እንችላለን። በተጨማሪም ደግሞ ፈሳሽ ነገሮችን በደንብ እንዲወስዱ ማድረግ፣ የሚወጣውን ፈሳሽ ቀጠን ያለ እንዲሆን ያደርገዋል ማለት ነው። ሌላውም ደግሞ በቤት ውስጥ ሂዩሚዲፋየር መጠቀም እንችላለን፣ ልክ እንደ ስቲም ማለት ነው። በተጨማሪም ናዛል ኢሪጌሽን፣ ያም ማለት በአንድ በኩል ውሃ አስገብተን በስሪንጅ በሌላው አፍንጫቸው እንዲወጣ ማድረግ ማለት ነው። ይሄንን ማድረግ እንችላለን። ሁሉ አድርገን ግን ልጆች በተለይ ትኩሳት፣ ኃይለኛ የሆነ ትኩሳት ወይ ደግሞ አፍንጫቸው ታፍኖ ደረታቸውም ቶሎ መተንፈስ፣ ደረታቸው ላይ በደንብ ወደ ውስጥ ግብት ውጥት የሚል አይነት አተነፋፈስ በሚኖራቸው ሰዓት ቶሎ ወደ ህክምና ማምጣት ይኖርብናል ማለት ነው። አመሰግናለሁ።